አሁን የምንገኘው የድንቅ ተፈጥሮ ባለቤት በሆነው በማዜ ብሔራዊ ፓርክ ነው። ማዜ ብሔራዊ ፓርክ በደቡብ ኢትዮጵያ ክልል የሚገኝ ሲሆን ከአዲስ አበባ 468 ኪሎ ሜትር ላይ ከጎፋ ሳውላ በ54 ኪሎ ሜትር ርቀት ላይ የሚገኝ ብሔራዊ ፓርክ ነው። በዞኑ የሚገኙ የቱሪስት መዳረሻዎችን ለማስተዋወቅ እየሰራ መሆኑን የጎፋ ዞን ባህልና ቱሪዝም መምሪያ ገለጸ። በመምሪያው አስተባባሪነት በዞኑ የሚገኙ የቱሪስት መስህቦች መካከል የማዜ ብሔራዊ ፓርክ ጉብኝት አካሂደዋል። ማዜ ብሔራዊ ፓርክ በደቡብ ኢትዮጵያ ክልል ከአዲስ አበባ 468 ኪሎ ሜትር ርቀት ላይ ከጎፋ ዞን ሳውላ ከተማ 54 ኪሎ ሜትር ርቀት ላይ ይገኛል። የማዜ ብሔራዊ ፓርክ ማዜ የሚለውን ስያሜ ያገኘው በአካባቢው የሚገኘው ማዜ ወንዝ ሲሆን ፓርኩ በጋሞና በጎፋ ዞኖች መካከል የሚገኝ ሲሆን ከሁለቱም ዞኖች የተለያዩ ቀበሌያትን ያዋስናል። 202 ስኩዌር ኪሎ ሜትር ስፋት ያለው ፓርኩ በሰንሰለታማና በድንቅ አፈጣጠር የተዘረጉ ተራሮች የከበቡትና በርካታ አስደናቂ መስህቦች አቅፎ የያዘ ነው። በሳቫና ሳር የተሸፈነው ማዜ በተለይም ዝናብ በሚያገኝበት ወቅት ለምለምና አረንጓዴ መልክ የሚኖረው ሲሆን ለእይታም በእጅጉ የሚስብ ነው። ማዜን የተለየ ከሚያደርጉት መገለጫዎች አንዱ በውስጡ የሚኖሩ የዱር እንስሳት በቀላሉ የሚመለከቱበት ፓርክ መሆኑ ነው። በ1997 ዓ.ም የኢትዮጵያ ብሔራዊ ፓርክ መሰረታዊ መስፈርቶችን በማሟላት ማዜ ብሔራዊ ፓርክ በመባል ህጋዊ ከለላና ጥበቃ አግኝቷል። የሰው አይነ ቆርኪ በኢትዮጵያ ብቻ የሚገኝ ሲሆን ይህ የዱር እንስሳ በማዜ ብሔራዊ ፓርክ ውስጥ መገኘቱ ፓርኩ ብሔራዊ እንዲሆን ካደረጉት መስፈርቶች አንዱ መሆኑ ይጠቀሳል። ወደ 39 የሚሆኑ ከትንሽ እስከ ትልቅ አጥቢ የዱር እንስሳት በፓርኩ ውስጥ ይገኛሉ። የጎፋ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ድንበሩ ደርቤ በጉብኝቱ ወቅት እንደተናገሩት ጉብኝቱ አካባቢያችንን እንወቅ፣ እናሳውቅ፣ የሀገር ውስጥ ቱሪዝም በማስፋፋት ከሀገር ውጭ ቱሪስቶችን እንሳብ በሚል መሪ ቃል የሚካሄድ መሆኑን የመምሪያው ኃላፊ አቶ ድንበሩ ደርቤ አስታውቀዋል። የሀገር ውስጥ ቱሪዝምን ከማስፋፋት አኳያ እንግዲህ እኛ አካባቢን እንወቅ፣ እናሳውቅ የሚል መሪ አዘጋጅተን በዚህ እንግዲህ አካባቢን ለማሳወቅና ለማስታወቅ ነው እቅድ ያዝነው። በዛ እቅድ መሰረት ዛሬ እዚህ ማዜ ብሔራዊ ፓርክ መተናል። ማዜ ብሔራዊ ፓርክ ማለት እዚሁ ከሳውላ 54 ኪሎ ሜትር እዚሁ ቅርብ እዚሁ ሆና እዚሁ ውስጥ ያሉ ሀብቶችን እኛ የማየት የማስታወቅ ስራዎችን ሳንሰራ ቆይተናል ማለት ነው። ስለዚህ እዚሁ በአጭር ኪሎ ሜትር መጥቶ ሰው ማየትና መዝናናት ራሱን ማዝናናት የሚችልበት ምርጥ አጋጣሚ ያለ ይሄንን ሳንጠቀም ስለቆየን ይሄንን ልምድ የሀገር ውስጥ ቱሪዝም በማስፋት የአካባቢ ወጣቶች፣ የሀገር ሽማግሌዎች፣ ሌሎች የኛ አካባቢ ያሉ ተፈጥሮ ለኛ የሰጠውን ጸጋ መተን አይተን አድንቀን ከዛ ለሌላው ለማስተዋወቅ እንዲቻል ነው ዛሬ አቅደን የተነሳ ነው። በዚህም በርካታ እንግዲህ ዛሬ የታደሙ እንግዲህ ቱሪስት ሆኑ የመጡ ወንድሞቻችን በጣም ደስ ብሎናል። ወጣቶች አሉ፣ ቲክቶከሮች አሉ፣ ሌሎች በተለያዩ ሚዲያ የሚጠቀሙ ወንድሞቻችን አሉ። ዛሬ አካባቢን በደንብ ያስተዋውቃሉ። ማዜ ብሔራዊ ፓርክ ማለት እንግዲህ በሁለት ዞኖች መካከል የሚገኝ ፓርክ ነው። ያ ፓርክ ማለት በጋሞ ዞንና በጎፋ ዞን መካከል የሚገኝ ፓርክ ነው። በርካታ የኛ ተፈጥሮ የተሰጡ ጸጋዎች ያሉበት ብዙ ማየት የምንችላቸው በቀላሉ ተራራ ምንም ሳይለፋ ሰው ቆሞ እንዲህ በድባቡም እንግዲህ እኛው ቅድም የምናያቸው ነገሮች ሁሉ ማየት የምንችልበት በቅርቡ ደግሞ በፈዋሽነት የምታውቀው ቢልቦ ፍሎሃ የሚገኝበት ትልቅ ተፈጥሮ መስህብ የሚገኝበት ቦታ ነውና ይሄንን ዛሬ ራሳችን አውቀን ሌሎችን ለማስተዋወቅ ጀምረናል። ድንቅ ፕሮግራም ያደረግነው የምንገኘው የማዜ ብሔራዊ ፓርክ ስራ አስኪያጅ አቶ መስፍን ጭማ በሰጡት ማብራሪያ ፓርኩ በክልሉ በጎፋና በጋሞ ዞኖች አዋሳኝ ላይ የሚገኝ ሲሆን 202 ኪሎ ሜትር ስኩዌር ስፋት ያለው መሆኑን ተናግረዋል። በደቡብ ኢትዮጵያ ክልል በጋሞና በጎፋ ዞን መሃል ነው ፓርኩ የሚያዋስነው የሚገኘው። ፓርኩን ቆዳ ስፋት በተመለከተ 202 ኪሎ ሜትር ስኩዌር ነው ፓርኩ ቆዳ ስፋት የሚሸፍነው። ሰንሰለታማ ተራራዎች የተከበበ አካባቢው ሰላማዊ የሆኑ ብሔረሰቦችን የሚያዋስን ጋሞና ጎፋን ዞን የሚያዋስን ቱሪስቱ በሚመጣ ምንም የጸጥታ ችግር ሳይኖር በአሁኑ ሰዓት መጎብኘት የሚችል ብሔራዊ ፓርክ ነው። ፓርኩን ተዘዋውሮ የጎበኙ ወጣቶች በበኩላቸው በአካባቢ የሚገኙ የቱሪስት መዳረሻዎች የሚማርኩ መሆናቸውን ገልጸው በዞኑ ያሉ ተፈጥሮና ባህላዊ መስህቦችን ከማስተዋወቅ አኳያ የሚጠብቅባቸውን ኃላፊነት እንደሚወጡ ተናግረዋል። ይህንን ፓርክ ከዚህ በፊት እንደውም በራሳችን ለማስተዋወቅ አለመሞከራችን ደስተት ያየውበትና ከዚህ በኋላ ደግሞ በይበልጥ ለማስተዋወቅ የተረዳውበት ብዙ የተፈጥሮ ጸጋ ለመጎበኘት እንኳን ለሚመጣ ሰው በተራራማ ማዕከል ያለች የተከበበች ውብ የሆነች ማራኪ ደግሞ የተለያዩ የዱር እንስሳት ያለባት ፓርክ በመሆኗ በመምጣትና በማየት እጅግ በጣም ደስ ብሎኛል። ልዩ ስሜትን ፈጥሮልኛል። አብቃል ገነቱ ይባላል። የ2ኛ ዓመት የጆርናሊዝም ተማሪ ነኝ። የምማረው እዚህ ሳውላ ካምፓስ ነው። በጣም ደስ ብሎኛል። በጣም ነው የተደሰትኩት። እንደ ማለቴ ከጠበቅኩት በላይ ነው። ማዜ ብሔራዊ ፓርክ በጣም ነው የሚያምረው።
የተለያየ አረንጓዴ ቦታዎች አሉበት። በዛ ልክ ደግሞ የተለያየ ዱር አራዊቶችን አይቻለሁ። ሰላም የኢትዮጵያ ሕዝቦች ኢና ቡሽ ጊስታ ገና ላይ አሁን የሚገኘው ማዜ ፓርክ ውስጥ ነኝ። መጎብኘት ትችላላችሁ።